1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ለሚቀጥለው 1000 ዓመትን ዋጋል እንጂ ምን ህይወት የለም። ይሄንን ያውቃሉ። ኢምፖሲብል ነገር ነው የሞከሩት ተመነሻው። እኔ እንደ 100 ዓመት ቢታገል ማለት ወጣሽ አይሸነፍም። 100 ዓመት በምንም አይነት ሁኔታ ድል እንደማያደርጉ ያውቃሉ። በፍጹም ይሄ ግልጽ ይመስለኛል። እንኳን እነሱ ቀርቶ ሌላም ኃይል ተሰባስቦ በቀጥታ ግልጽ ወረራ አድርጎም 100 አይደለም 1 ሚሊዮን % እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል። ዘመድኩና አይችልም። አይሆንም። መንግስት አሁን ያለበት የአቅም ደረጃ እንደዛም ይሞከራል። የተሻለ ሰው፣ የተሻለ ገንዘብ፣ የተሻለ መሳሪያ፣ የተሻለ ነገር አለ። የተሻለ ደግሞ ያለው ያቆማል ማለት ነው። ኃይል አለ እንዳልኳችሁ ለእናንተ ለማጣናት እና ግብዝ የሆነ ቋንቋ ነው የምናገረው። ከፍተኛ ፖቴንሻል ያለው ሀገር ነው። ካስፈለገ ለዚህ ጉዳይ ኖሮ ከተባለ በሽፍትነት በሬብልስ በሚመስል ነገር ከእንግዲህ በኋላ የኢትዮጵያን መንግስት መጣል ሳይሆን መነቅነቅ ምንም ሪቨርስ ነገር ፓወር የለም ያለ ራሱ ተንጎበታ ነው በሙሉ ላይ ማይጎድማ የሚያደርገው ክላሽ መንግስታት መጣል በዚህ ዘመን በዓለም ሁሉ የማይቻል በኢትዮጵያ ደግሞ በፍጹም አበደን አይቻልም። በክላሽ መንግስት መጣል አይቻልም። በአፈሙዝ ግን በፍጹም ሁሉም ነገር ጥሎ ወደ ወንበዴ ግብ ያመራ ምን እንደማድረግ እንደሚችል እናውቃለን። 3 ክላሽ ከያዝ በ3 ክላሽ መመዘን አስቸጋሪ ነው። መንግስት ስለሆነ ወደ ተመሰለ ይተዋል። ስለዚህ አሁን የኛ ድርሻ ምንድነው? ወንበዴ ማድረግ የሚችለው ጓዶች